ሶላት የማይሰግድ ሰው ኢማን የለውም የሚባለው ለዚህ ነው አላህ የመጀመሪያ መለኪያ መመዘኛ ያደረጋት ሷናትና ወኢነ ሶላተ ለከቢረቱን ኢላ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ይላል አላህን የሚፈሩ ፍርሃተ አላህ የሌለባቸው ሰው በልባቸው ሶላትን አዘውትረው ሊሰግዱ አይችሉም ትልቅ አቀበት ናት ማለት ለዚህ ነው የውመል ቂያማ ሲሆን አላህ Subhanahu Wa Ta'ala ነብዩላህ አደምን የጀሃነምንና የጀነትን ሰው ከልጆች ለየና አስረክብ ኮታውን ሁሉም ለሚገባው ብሎ ትእዛዝ ይሰጠዋል ይላል ምን ከሚያረብ ስንት ነው ኮታ ለጀሃነምና ለጀነት የተመደበው ሲላቸው ሲል ምን ኩል አልፊን 999 ለጀሃነም ወዋሂድ ለልጀና ይላል ለምን አብዛኛው መጀመሪያውኑ ተገምሶ እስላምን አልቀበልም ብሏል ተዛ ደግሞ ተቀበልን ያሉት እየተንጠባጠቡ በመለኪያው ማለፍ ያቃታቸው እየረገፉ ሄደው በመጨረሻ ተሻ አንድ ይቀራል የተባለው ለዚህ ነው ማለት ነው